ዘመፃ እምላይሎ መፃ ዘመፃ እምላይሎ መራዊ መፃ መራዊ መፃ ተቀበሉ ጻኡ ተቀበሉ። ስለዚህም ከዛሬ ጀምሮ ከእሷ በሞት እስክለይ አልተዋትም፣ ወድጄ ተቀብያታለሁና። ለዚህም በእግዚአብሔርና በተቀደሰችው ኦርቶዶክሳዊት ቤተ ክርስቲያን ጉባኤ ፊት በመሐላ ቃሌን እሰጣለሁ። እኔ ወለተ ትንሣኤ ወልደ ገብርኤልን የሕግ ባል የሆነ ዘንድ ወድጄ ተቀብዬዋለሁ። ስለዚህ ከዛሬ ጀምሮ በተቻለ መጠን በሥራው ሁሉ እረዳዋለሁ። በሐዘኑና በደስታው በጤናውና በሕመሙ ጊዜ ከእሱ ጋር እሆናለሁ። በእግዚአብሔር ትእዛዝ ከእሱ በሞት እስክለይ ድረስ ከእሱ ጋር እሆናለሁ፣ እታዘዘውማለሁ። ቃሌንም በእግዚአብሔርና በኦርቶዶክሳዊት ቤተ ክርስቲያን ጉባኤ ፊት በመሐላ እሰጣለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በእግዚአብሔር ስም የተባረከ ይሁን። እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን። መፃ ዘመፃ እምላይሎ መፃ ዘመፃ እምላይሎ መራዊ መፃ ተቀበሉ ጻኡ ከክርስቶስ ጋር አሁንም በየጊዜው ሁሉ ለዘላለም አሜን። ጌታችን አምላካችን ኢየሱስ ክርስቶስ ሆይ ሰማይን በከዋክብት ያስጌጥ፣ ምድርን በዓይነቱ ብዙ በሆነ አበባ ያሳመር፣ ሰማይ ረፍትንና ምድራዊ ረፍትን ለሰው የሰጠ አሁን ደግሞ አንተ ሰውን የምታፈቅር ቸር ሆይ ይህችን የቀረበች ልብስ ትባርክ ዘንድ እንለምንሃለን። እንደሚለብሷት ለሁለቱ ባሮች በቸርነት የደስታ የክብር የመዳን ልብስ ትሆንላቸው ዘንድ የደስታና የሐሴት ልብስ ትሆንላቸው ዘንድ በነፍሳቸው በሥጋቸው መንፈሳቸው ንጹሐን እንዲሆኑ ጠብቃቸው። ጽድቅን በመስራት ሕይወታቸው የንጽሕና የሰላምና የጤና ትሆን ዘንድ የሰማይና የምድርን በረከት ስጣቸው። ርትዕን በመስራት ባለጸጎች አድርጋቸው። ቤታቸውንም በበረከት ሁሉ ምላ። በየጊዜ ሁሉ ፈቃድህን ለመስራት የበቁ አድርጋቸው። አንተ ልዑልና ቸርነትም የበዛ ነውና ቸር ከሚሆን አባትና ከአንተም ጋር ትክክል ከሚሆን ሕያው ከሚያደርግ ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን። መራዊ መፃ ተቀበሉ ጻኡ ተቀበሉ። እግዚአብሔር ይባርክልን። እግዚአብሔር ስም የተባረከ ይሁን። መፃ ዘመፃ እምላይሎ መፃ ዘመፃ እምላይሎ መራዊ መፃ ተቀበሉ። ሁሉን ያዝ ጌታችን አምላካችን ሆይ የመድኃኒታችን ጌታችን
የምትሰጥ ጌታ ወደ አንተ እንለምናለን፣ እናደርጋለን። ይህንን ዘይት ትባርክልን ዘንድ ሁለቱም ባሮችህን ወልደ ገብርኤልን፣ ወለተ ትንሣኤን፣ ተጠምቀ መድኅንን፣ አስካለ ማርያምን፣ ኃይለ ገብርኤልን፣ እሴተ ጻድቅን፣ ተክለ መድኅንን፣ ወለተ ሥላሴን፣ ተስፋ ሚካኤልን፣ አስካለ ማርያምን፣ አክሊለ ማርያምን የሚያከብር ዘይት ይሁን። የጽድቅና የጽድቅ ማሰሪያ ይሁን። የማይጠፋ ንጽሕና ያለው ከሚሆን የማይጠወልግ መልክና የሥጋ ብርሃን ይሁን። የጌጥና የደስታ የእውነተኛ ሀብት ይሁን። ኃይል፣ ድኅነት፣ ጠላትን ሥራ ሁሉ ድል የሚነሳ ነፍሳቸውና ሥጋቸውን መንፈሳቸውን የሚያድስ ይሁን። የብልጽግናና የመልካም ሥራ ፍሬ የሚሰጥ ይሁን። ክብርና ምስጋና ለተቀደሰው ስም ይሁን። ከአንድ ልጅ ከአንተ ትክክል ከሚሆን ሕይወትን ከሚሰጥ ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን፣ በእግዚአብሔር ስም የተባረከ ይሁን። ይህ ቅባት ክፉ መንፈስን የሚቃወም ነው። ይህ ቅባት ለተቀደሱት ነፍሳት የሚሰጥ ነው። ይህ ቅባት ክፉ መንፈስን ለመቃወም ነው። የክብር ንጉሥ በሚሆን በጌታችን በኢየሱስ ክርስቶስ ፍጹም ሦስት በሚሆኑ አብ ወልድ መንፈስ ቅዱስ የተመሰገነ ነውና። አባት ሆይ ክብርና ጌትነትን አቀዳጃቸው። ወልድ ሆይ ባርካቸው። መንፈስ ቅዱስ ሆይ ቀድሳቸው። አባታችንን አዳምንና ሔዋንን፣ አብርሃምና ሳራን፣ ይስሐቅና ርብቃን የባረከ አምላክ ይህን ጋብቻ ባርክ። እስራኤል የተባለ ያዕቆብን ከልያና ከራሔል ጋር የባረከ አምላክ የሳሙኤልን እናት ሐናን የባረከ አምላክ ይህንን ጋብቻ ባርክ። ዮሴፍና አስቤትን፣ ዘካርያስና ኤልሳቤጥን፣ የዮሐንስን እናት የተባረኩትን ሴቶች ሁሉ የባረከ አምላክ ይህንን ጋብቻ ባርክ። አሜን ለዘላለሙ።
12 ሐዋርያት ሐዋርያው ቅዱስ ማቴዎስ